12 ላይ ለመላእክት የተነገረው ቃል ጽኑ ከሆነ መተላለፍ አለመታዘዝ ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ ድነት ችላ ብንል እንዴት እናመልጣለን? አንዲቷን ቃል ደመቅ ታደርጉልኛላችሁ በልባችሁ ላይ ታላቅ መዳን ትለዋል። ታላቅ መዳን የትኛውም ዓለም ውስጥ ሆኖ የሚባሉ መዳኖች ታላቅ ስራዎች ተንጠራርተው የማይደርሱበት መዳን በክርስቶስ መስቀል የሆነ መዳን ነው። ስለዚህ መዳን ጴጥሮስ እንዲህ አለ። ጴጥሮስ ምዕራፍ 1 ቁጥር 21 ላይ ከአባቶቻችሁ ከወረሳችሁት ኑሮ የተዋጃችሁት በሚጠፋ ብር ወይም ወርቅ አይደለም ክቡር በሆነው በክርስቶስ ደም እንደተዋጃችሁ ታውቃላችሁ። እኔ እንዲህ ነው የሚገባኝ። ይህን የዕብራውያን ጻፊ ታላቅ መዳን የሚለው ታላቅ መዳን ምንድነው ታላቅ ያደረገው ካላችሁ የወጣበት ዋጋ ትልቅ ስለሆነ ነው። ብዙ ጊዜ እንደዚህ ላለው በእጆቻችን ላይ ምን ይዛቸው ስልኮች ያው ሁሉም መናገር አይሆን እንጂ የወጣበት ዋጋ ግን አንዳንዱ ዱዳ ነው ባይነገር ይሻላል። ስንት አወጣህ? አይ በቃ ተው ያናግርልኛል የምትለው አለ። አንዳንዱ ግን ስንት አወጣህ እንኳን ሳይባል ተሽቀዳድመ አንተ ተራ ስልክ መሰለ የምትለው ደግሞ ስልክ አለ በ100 ሺህ ከዛም በላይ እና እንደዚህ አይነት ስልኮች ዋጋቸው ብርቱ ስለሆነ ጥሪ እንኳን ሳያሰሙ ሳይጠራ እንኳን ብድግ አድርገህ ሄሎ ብትልባቸው ራሱ በቃ ትችላለህ። ዋጋው ትልቅ ይሁልኝ ትላለህ። ላገኘው ሰው ሁሉ ይሁልኝ ትላለህ። ሰዎች አንዳንዴ የዛ የስልኩ ዋጋ ሳይገባቸው ሲቀር አንተ ተራ ስልክ መሰለ እንዴ ብለህ ማስፋል ከፈለክ የምታስለው ብሩን ጠርተህ ነው። 150 ሺህ 200 ያስፍለዋል። ትልቅ ነው። ይሄ ያገኘነው መዳን ምን ያህል ወጣበት ካላችሁ ብር ወይም ወርቅ አይደለም ይላቸዋል። ዓለም ያላት ከረንሲ ዓለም ያላት ብር እሱ ነው። ወርቅ ብር በዛ ዘመን አቆጣጠር። በአሁኑ ዘመን ደግሞ ዩሮ፣ ፓውንድ፣ ዶላር የትኛውንም ዓለም ውስጥ ያለው ከረንሲ እግዚአብሔር አትጠቀም። ወርዛ ያለ በብዙ ሚሊዮን ዶላር ቢያወጣ ያገኘነውን ድነት መግዛት አይችልም። ድሮ ትዝ ይለኛል በሰፈራችን መካከል መንገድ ላይ ጎዳና ላይ ልዌ እያሉ የሚሄዱ ሰዎች ነበሩ። የማታውቁ ሰዎች ካላችሁ ልዌ ማለት እጆቻቸው ላይ የሚሸከሟቸው ብረት ድስት፣ ሳህን፣ የቤት ቁሳቁሶች አሉ። ከእናንተ የሚፈልጉት ልብስ ነው። ጫማ፣ ልብስ በተለይ ወንዶች ከሆነ የሴቶችን ብዙ አይፈልጉትም። እንግዲህ እህቶች ምንም ማድረግ አልችልም። የወንድ ሱሪ፣ የወንድ ጃኬት፣ ሱፍ፣ ጫማ ይፈልጋል እና እናንተ ልብስ ሰጣችኋቸው በምትኩ ማሳጠቢያ፣ ድስት፣ መዘፍዘፊያ፣ በዋቃ ይሰጧቸዋል። እና የማይረሳኝ ነገር ሊወይ ናና ይባልና 3 ሸሚዝ 1 ሱሪ ይመጣለታል። ምን ፈለግሽ? ድስቱን ያየዋል፣ ልብሱን እና ሌላ የለሽም ይላል። ምንድነው የሚያደርገው? ድስቱንና የልብሱን ዋጋ ያነጻጽርና ሌላ የለሽም ማለት አያወጣም፣ ሰጥሽ አልችልም፣ በቂ አይደለም። ከዛ ትመለሽና ሌላ ደግሞ የባለሽን ሱሪ ታመጭለታለሽ፣ ያይና በቃ ወሰጂ ይልሻል። በእግዚአብሔር ዘንድ ግን የያዘውን ድነት ለሰው ልጆች ያዘጋጀውን ድነት ምንም ብታመጡለት ማለት ነው ሌላ የለህም ነው የሚልህ። ግን ሌላ አንጥተህ ሊሰጥህ አይደለም፣ ያመላልስሃል። ሌላ የለህም ይልሃል። የትኛውም ገንዘብ፣ የትኛውም ወርቅ፣ የትኛውም የሰዎች መልካም ስራ፣ ምንም ነገር ይምጣ እግዚአብሔር ያዘጋጀው ታላቅ ድነት ምድር ባላት ከረንሲ፣ ምድር ባላት ገንዘብ መጥኖ ሊሰጠው አይችልም። ለካ በድነታችን ላይ የወጣው ዋጋ እጅግ ብዙ ነው ወገኖቼ። ድነት ከኔ አንጻር በነፃ ያገኘሁት ነው፣ አልከፈልኩበትም። ዘማሪው እንዳለ እኮ ነው። ደረጀ የዘመረው ዝማሬ ደስ ይለኛል። አልደከምኩበትም፣ ጎንበስ ቀና አላልኩም፣ ረጅም ጎዳና በእግሮች አልኳተንኩም፣ ደስታን ለውስጤ ይላል። አልደከምበትም፣ ጎንበስ ቀና አላለም፣ አልወጣም አልወረደም። ክቡር የሆነውን ግን ሰላም፣ ክቡር የሆነውን የዘላለም ሕይወት፣ ክቡር የሆነውን የነፍስ ደስታ እግዚአብሔር እንካ ብሎ ሰጠው። ድነት ከኔ አንጻር ጸጋ ነው። ጳውሎስ ምን አለ? ሮሜ 3 ላይ እንዲያው እኔ ነፍሴ ሐሴት ከምታደርግባቸው ቃላቶች መካከል እንዲያው የምትለው ቃል ነች። እንዲያው ማለት ፍሪሊ ማለት ነው፣ በነፃ። አንድ ጊዜ አልረሳም፣ አንድ ካፌ ገብተን ከባለቤቴና ከልጆቼ ጋር ምሳ ብጤ ቀማመስን። ትንሽም ብትሆን ወደድ ያለች ቦታ ነችና ዓመት ሙሉ እንግዲህ ጠርቀምቀም አድርገን በዓመት አንድ ኢንጆይ እናደርግ ብለን ገባን እና የገባሁበት ሬስቶራንት እንደ አጋጣሚ አባቴን የሚያውቁት ቤተሰቦች አገኘን እና ልክ ሲያዩኝ አባቴን በአካል ያገኙት ይመስል እሱን ወደ ጌታ ሄዷል እና በደስታ ሰላም አሉኝ። የፓስተር ንጉሴ ልጅ ሰላም አሉኝ። እኔም ሰላም አልኳቸው። በጥቂቱ በሩቅ ቢሆን አውቀው ነበረ። እነሱም እንደኛ ሚስት ልጆች ሆነው የሚመገቡ ሰዎች ነበሩ። ከዛ በኋላ እኛም የራሳችንን ማዕድ እንደሚገባ አጣጣምናት። መጨረሻ ላይ ቢል ለመክፈል ስንት ነው አልኩኝ። ውስጤ እየተባ ራድ እያለ ስንት ባል ይሆን እያልኩኝ ጠየኩኝ እና የተመለሰልኝ መልስ ግን ይሄን ያክል አልነበረም፣ ተከፍሎ አልነበረ።
እንዴት ደስ እንዳለ ሁሌ ከፋይ ቢኖር ያሰብኩ ሁሌ ከፋይ ቢኖር ተመግበህ ይኸው በሺህ የሚቆጠር ብር አይደለም ታክሲ ውስጥ ገብተህ ልትከፍል ስትል የ10 ብር መንገድ ተከፍሏል ስትባል እኮ 30 ነው ጥርስ እኮ ነው የምታሳየው እኮ የብሩ እንትን አይደለም ማነስና መተለቅ አይደለም እንደው ለአንተ የሚያስብ መገኘቱ እና ጳውሎስ የዘላለምን ሕይወት የሚያክል ነገር ከሰይጣን ባርነት ከኃጢአት ባርነት ከእግዚአብሔር ቁጣ የዳንበትን መዳን ይህን ታላቁን በረከት በምን መልኩ እግዚአብሔር አዘጋጀ ሲል በነፃ ፍሪሊ ነፃ የሆነው ግን ርካሽ ሆኖ አይደለም እኛ ልንከፍል የሚገባውን ክፍያ እግዚአብሔር ከፈለው ለካ ስፖንሰር የተደረገ በረከት ነው ያለን ድነታችን ስፖንሰር ተደረገ ልንከፍል ስንል አንደኛ አትችልም ኪስ ብትገባ ማለት ነው ይዘህ የምትወጣው ብር እንኳን ያንተን ነፍስ አይደለም የትኔን ነፍስ ማዳን አይችልም እግዚአብሔር ከፈለ እና የዕብራውያን ጻፊ እንደዚህ ያለ ይሄን ታላቅ ድነት አለ ስላልከፈልክበት ረክሶብህ ችላ እንዳትለው ሁሌ ዋጋ ላወጣንበት ነገር ትብዛም ትነስም ስፍራ እንሰጣለን አይደለ ስጦታና እኛ ገዝተን ያመጣነው ዕቃ እኮ ቤታችን ቦታቸው ስፍራቸው እኮ እኩል አይደለም እግዚአብሔር ለድነታችን አልቅሶበታል እግዚአብሔር ለድነታችን ልጁን ገብሮበታል እንዲህ ብላችሁ አስቡ የሆነ ሃይማኖት አይደለም ልጁን ሰጠ ሃይማኖት አይደለም ሊትራሊ ነው ልጁን የሰጠው እኔ ልጅ መስጠት አይደለም 3 ቀን ለፋሲካ የገዛዋትኝ ዶሮ ማለት ነው ለገና የገዛዋትኝ ዶሮ ድምጿን የሰማሁት 3 ቀን ኩኩሉ 1 ቀን ኩኩሉ 2 ቀን 3 ቀን ነው ድምጿን የሰማሁት ከ3 ቀን በኋላ ልገላት ላርዳት ልበላት እንኳን የቀጠርኩላት እንደሆነ እየገባኝ ግን ታሳዝነኛለች የ3 ቀን ትውቅ ነው ያለን ለው በድምጽ ትሳሳል ዶሮህን ለማለት ተሳሳለ በግህ ለማለት ተሳሳለ እግዚአብሔር ዶሮ አላረደም እግዚአብሔር በግ አላረደም እግዚአብሔር ልጁ ፈቅዶ ወዶ እግዚአብሔር ልጁ ድንገት አልሞተበትም ለሆነ ዓላማ ወደ ምድር ልኮት ማለት ነው እስኪ ምድር ላይ ያሉ ሰዎችን ምን ይሆኑ እንዳለ ይልኝና ናብሎት ልኮት ድንገት ሽፍቶች አይደለም የገደሉት እግዚአብሔር ልጁን ሂድ ሙት ብሎ ነው የላከው deliberately ሆን ብሎ ለአመፀኞች እጅ አሳልፎ ሰጠ የሐዋርያት ሥራ ምዕራፍ 4 ላይ በቀደመ ዕውቀቱ ይላል በቀደመ ዕውቀቱ የትኛው ዕውቀቱ ልጁን የመግደል ዕውቀት እግዚአብሔር አስቀድሞ ይዞ ነበር ይህን ታላቅ ድነት እውን ይሆን ዘንድ ልጁን መገበር ነበረበት ወዶና ፈቅዶ አብ ልጁን ገደለ ይሄ የእግዚአብሔርን ጥልቅ ፍቅር ያሳያል ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ከዚህ ይበልጥ ፍቅር ለማንም የለም አይደል የሚለው እና ይሄን ሳስብ ሁሌ ይሄ ዝማሬ በልቤ ይመጣል የታላቅ ወንድሜ የዕዝራ ዝማሬ ተወድጃለሁ እርግጠኛ ነኝ ይሄው መስቀሉ ምልክት አለኝ ይላል ተወድጃለሁ እርግጠኛ ነኝ ይሄው መስቀሉ ምልክት አለኝ ድነታችን ትልቅ ነው ምንድነው ትልቅ ያደረገው የተከፈለበት ዋጋ ትልቅ ነው አክብሬዋለሁ አመሰግነዋለሁ ላዳነኝ ጌታ ለስሙ ክብር ይሁንለት ተባረኩ ተወድጃለሁ እርግጠኛ ነኝ ይሄው መስቀሉ ምልክት አለኝ ተፈቅሬያለሁ እርግጠኛ ነኝ የፈሰሰው ደም ምስክር አለኝ